አሁንማ ኢትዮጵያ ውስጥ እየተሰሙ ያሉ ሰበር መረጃዎች እንደነበር ሆኖ ሳለም በዓለም ሀገራትና በአፍሪካ ሀገራት ቀደምት ሆና የምትመራው ኢትዮጵያ አሁን ባለው ወቅታዊ መረጃ መሰረት አርቲስቶቻችን በፍቺ ቀደምት ሆኖ እየመሩ ይቀጥላሉ። ኢትዮጵያ ውስጥ ያሉ አንዳንድ ሰዎች ከሚያወሩት አለፍ ብሎ ኢትዮጵያ ውስጥ ላሉ አርቲስቶች ትዳር አይበረክትላቸውም ተብሎ ይነገራል። ይህንን ተከትሎ ታዲያ ኢትዮጵያ ውስጥ ያሉ አርቲስቶቻችን ትዳር አይበረክትላቸውም ተብሎ የሚነገረው ነገር ከቀልድ አለፍ ብሎ እውነተኛ የሆነ መረጃ መሆኑ ግልጽ ነው። በእያንዳንዱ አጋጣሚ አንዱ አገባ አንደኛው ፈታ የሚባለው ነገር እንደ ተራ ነገር በእያንዳንዱ ቀን እየተወራ ይቀጥላል። ይህንን ተከትሎ ኢትዮጵያ ውስጥ ያሉ አርቲስቶች ምን ነክቷቸው ነው ትዳራቸውን የሚፈቱት የሚሉ ጥያቄዎች ቢበራከቱም ነገር ግን በእያንዳንዱ አጋጣሚ ድንገት የሚከሰትባቸው ነገር እንደነበረ ቢታይም ነገር ግን ትላንትና አብሯቸው የዘለቀ ሰው ካላንቺ ካላንተ ተባብለው ከመጡ በኋላ ዝነኝነትና ገንዘብ ሲመጣ ልጆችን ወልዶ አብዛኛዎቹ ሲንግል ማም ሆነው እንደቀሩ ይነገራል። ያ ደግሞ እያንዳንዳችን ያየነውም የሰማነውም ጉዳይ ሆኖ ይቀጥላል። ኢትዮጵያውያን አርቲስቶችና ሴቶች በተለይ ካገቡ በኋላ በትዳራቸው ረግቶ የመቀመጥ አቅም የላቸውም ተብሎ ይታመናል። አብዛኛው ኢትዮጵያዊ በአፍሪካ ሀገራት ካሉ አርቲስቶችና ታዋቂ ሰዎች አለፍ ብሎ ሲታይ ኢትዮጵያውያን ቀደምት ሆኖ በፍቺ እየመሩ ይቀጥላሉ። አርቲስቶቻችን ለምንድነው ትዳር የሚፈቱት የሚባለው ነገር ቢቀጥልም ነገር ግን ትላንትና ዝነኝነታቸውን እና ታዋቂነታቸውን ከመገንባታቸው በፊት አንድ ባለሀብት ያገቡና ለራሳቸው ገንዘብ ሰብስበው ጥቂት ከሰሩ በኋላ እነሱም ራሳቸውን ይችሉና ዝነኝነታቸው ሲጨምር በጎን በኩል ደግሞ ገንዘቡም ሲመጣ አሻፈረኝ ካንተ ጋር መቀጠል የሚባል ነገር የለም የሚሉ ሰዎች ይበራከታሉ። ይህ ደግሞ ሁላችንም የምናውቀው ነጭ ነገርና ሀቅ ጉዳይ ሆኖ ይቀጥላል። አንዳንድ ሰዎች ህይወታቸውን ደግሞ እንደ አዲስ ሲቃኙና እንደገና ሲያገቡ እንደገና ቀለበት ሲያስሩ ያየነውም የሰማነው ጉዳይ ሆኖ ይቀጥላል። አንዳንዱ ትዳርን መፍታት እንደ ጀብድ ያወራና እንትናን ቀየርኩኝ እንትናን ደግሞ ትቻታለሁ አሁን በዚህ በኩል ደግሞ ሌላ ትዳር ጀምሬያለሁ ብሎ ማለቱ ጥያቄ ውስጥ የሚከተን ጉዳይ ሆኖ ይቀጥላል። ይህንን ተከትሎ ታዲያ በእያንዳንዱ የህይወት መንገድና መልክ ውስጥ አንደኛውን ሲፈታ ሌላኛውን ለማግባት ያለምንም መሽኮርመምና ስጋት ፍጥ ብሎ ወደፊት ወደ ሚዲያ ፊት ይመጣና ለእያንዳንዱ ለሚሰማና ለሚያይ ሰው በኮንፊደንስ ወይም በድፍረት ሲናገር እንሰማለን። ይህንን ተከትሎ ታዲያ አንደኛው ሲፈታ አንደኛው ደግሞ ለሁለትና ለሶስት ወር አለፍ ብሎ ደግሞ ለሁለትና ለአራት ዓመታት ብቻ ትዳርን አህዱ ብሎ ይጀምራል። ይህንን ተከትሎ አንዳንዶቹ እንደገና በሐዘን ሲዋጡና እኔ ትዳሬን መፍታቴ ልቤን ሰብሮታል፣ ልጆቼ አባታቸውን ይናፍቃሉ የሚሉ ሰዎች ቢበራከቱም አንዳንዱ ግን ከተሰበረ በኋላ ወይም ከፈታ በኋላ እንደገና ያንን እድልና ህይወት ቢፈልግ እንኳን ነገሩ ፈታኝ ሆኖበት የኢትዮጵያን ህዝብ ምላስና ንግግር እፎይ ብሎ የመቀመጥን አቅም ስለማያገኝ ብሎ እንደገና ወደ ትዳሩ ለመመለስ መወሰን አቅቶት አንዳንዱ በትዝታ ብቻ እየዋለለ ህይወቱን ይቀጥላል። በዚህ መካከል ታዲያ አንዳንዶቹን ፈጣሪ ሲያድላቸው እንደገና ወደ ትዳር ይመጣሉ። እንደገና ወደ ፍቅር ሲመለሱ ያየነውም ጉዳይ ሆኖ ይቀጥላል። ትላንትና ድንገት አንዳንዱ እየታገለና ሳይፈልግ በግድ አንደኛው ወገን ብቻ ጨክኖ ህይወትን ለመምራትና ትዳርን ለማቃናት በሚሄድበት ህይወት መንገድ ውስጥ አንደኛው ደግሞ አሻፈረኝ ብሎ ሲናገር የሰማነውም ጉዳይ ሆኖ ይቀጥላል። ሉላ ገዙ እንደዚህ ስትል ተደመጠችም። በአንድ በኩል ብቻ ፈተና ሲበዛ ልክ አይደለም። ትዳሬን ለማጽናትና ሲንግል ማም ላለመባል ብዙ ዋጋዎችን ከፍዬ ውጣ ውረዶችን አልፌ እዚህ ደረጃ ደርሻለሁ። ነገር ግን ትላንትና ስንጋባና ልጆችን ስናፈራ አብረን ለመቀጠልና ረጅም ለመኖር ብለን ብናስብም ነገር ግን ከኔ ጥረትና አቅም በላይ ሆኖ ፈጣሪ አንዳንዴ ለናንተ የሚያስብበት መንገድ ሌላ ስለሚሆን አንዳንድ ጊዜ ነገሮች በፍቺ ሲጠናቀቁ እናያለን። ነገር ግን ሲንግል ማም መሆኑን ፈልጌ አላውቅም ነበር፣ ነገር ግን ሆኖ አግኝቼዋለሁ ስትል መናገሯ ልብ ሰባሪ ሆኖ ይቀጥላል። ይህንን ተከትሎ ታዲያ ልቤ አንዳንድ ጊዜ ይሰበራል ትላለችም። መታቀፍ እፈልጋለሁ። ከስራ ለፍቼና ደክሜ ስመለስ አንዳንዴ እፎይ የምትይበት ሰው ያስፈልጋል። አንዳንዴ ብቸኝነት ሲሰማኝ ልጆቼን እንኳን ባቅፍ ይወጣልኝ የማይችል የትዝታ ማት ውስጥ ራሴን አገኛለሁ ስትል
መናገሯ እጅግ ልብ ሰባሪ ሆኖ የተደመጠ ጉዳይ ሆኖ ይቀጥላል። አሁን ባለው ወቅታዊ ሁኔታ ታዲያ ሉላ ገዙ ብቸኝነቱ እንደከበዳትና ከልጆቿ ጋር ያላት ቁርኝት በጎ ቢሆን እንኳን አባቴ ወዴት አለ ብሎ ለሚጠይቁት ልጆች መልስ መስጠት እንዳለባት ስለሚሰማት አንዳንድ ውሳኔዎችን ለመወሰንና የህይወት አጋሯን ለመፈለግ መንቀሳቀሷ የሚቀር ጉዳይ አይደለም። አንዳንዴ ትላንት ያሳለፋችሁት ፈተና ካለ ቀጥሎ ስትኖሩ የምትሰጉት አንድ ጉዳይ ይኖራል። ይህ ስጋት ምንድነው? ትላንትና የፈረሰብኝ ትዳር አለ፣ ትላንትና ያጣሁት ነገር አለ በሚል ስጋትና ሰጣ ገባ ውስጥ ህይወትን ለመምራት የሚደረግ ትንቅንቅ ደግሞ ሌላ ፈተና ሆኖ እየወጣ ህይወቷን ለመምራት ስትታገል እያየን የቀጠልነው ጉዳይ ሆኖ ይቀጥላል። ከቅርብ ጊዜያት በኋላ ታዲያ አንዳንድ ነገሮችን እንደጀመረች የተናገረችው ሉላ በስተመጨረሻ ደግሞ መሰብሰቧን መናገሯ ብዙዎችን ያስገረመ ጉዳይ ሆኖ ይቀጥላል። አሁን ባለው የህይወት መንገዷና ታዲያ እንቅስቃሴዋ አዲስ ሰው ወደ ህይወቷ እንደመጣና ለልጆቿ አባት እንዳገኘች ከሷ በላይ ደግሞ ልጆቿን እንደሚንከባከብና እንደ አባት እንደሚመለከቱት ስትናገር የሰማነውም ጉዳይ ሆኖ ይንቀሳቀሳል። ሶሻል ሚዲያው በሉላ ጉዳይ ተጥለቅልቋል። ሉላ ገዙ አሁን ያለችበት ሁኔታ ብዙዎቻችንን ደስተኛ ያደረገ እንኳን ፈጣሪ ረዳሽ የሚያስብል አዲስ የህይወት መንገድ ውስጥ መሆኗ ብዙዎቻችን ዘንድ በጎ ነገርን እየጫረ ሆኗል። እጅግ መልከ መልካም በጎ የሆነችና ከሚያለቅሰው ጋር የምታለቅስ ከሚያዝነው ጋር የምታዝን ከሚደሰተው ጋር ደግሞ አብራ የምትደሰት እንስት እንደሆነች ይታመናል። ኢቢኤስ ቴሌቪዥን ላይ ብዙ ወጣቶችና አባቶችን ጨምሮ ብዙዎቹ ይወዷታል። ተክለ ሰውነቷ እጅግ የሚያምርና ብዙዎቹ ሼፓን እንደሚወዱላት ይነገርላታል። ዳሌዋ እጅግ ቆንጆ እንደሆነና መልከ መልካም ሴት እንደሆነች ይነገርላታል። በዚህ መካከል ታዲያ ወጣቱ እሷን መከተል ከጀመረ ኢቢኤስ ቴሌቪዥንን ደግሞ እየተከታተለ እንደሚቀጥል ያመነው ኢቢኤስ ብዙዎችን ሲያሰናብት እሷን ግን እንዳቆየ ይነገርላታል። በዚህ መካከል ታዲያ አዲስ ሰው ወደ ህይወቷ ብቅ ማለቱን ተከትሎ ብዙዎቹ እንኳን ደስ ያለሽ የሚል መልእክቶችን ኢንስታግራሙን አጨናንቋል። ይህንን ተከትሎ አዲስ ሰው ወደ ህይወቷ መጥቶ በድብቅ ደግሞ ሽምግልና ከተላከ በኋላ ጉዳዩ ወደ ትዳር አምርቶ አሁን አብሮ ወደ መኖር እንደተንቀሳቀሱና እንደጀመሩ መረጃዎች እየወጡ ይቀጥላሉ። ይህንን ተከትሎ ታዲያ ሉላ ገዙ ባሏን ለምን መደበቅ አስፈለገ ተብሎ ቢጠየቅ የትናንትና ስህተቱን መድገም የሚፈልግ ሰው የለም ተብሎ ይነገራል። ከካሜራ ከሚያውቁ ሰዎችም ራቅ ተደርጎ የተደገሰው ይህ ድግስ የቤተክርስቲያን አባቶች ብቻ በተገኙበት በሚስጥር ተከውኖ ሉላ ገዙ ወደ ትዳር ማምራቷ ተሰምቷል። ይህንን ተከትሎ ታዲያ አዳዲስ ሰዎች እንኳን ደስ ያለሽ መልእክት ቢያጋሩ ነገር ግን የቅርብ ሰዎች ጉዳዩን እዛው እንዲጨርሱትና ትላንትና ትዳሯን ያጣችው ሶሻል ሚዲያዎች ላይ በሚንቀሳቀሱና በሚናፈሱ ወሬዎች መሆኑን ተከትሎ ነገሩን በድብቅ ማድረጓ ተሰምቷል። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። የሉላ ገዙ በድብቅ ወደ ትዳር የማምራት ጉዳይና አንዳንድ የህይወት መንገዶችን መጀመሯን እንዴት ትመለከታላችሁ? ብዙዎቹ ታዋቂ አርቲስቶችና ኢትዮጵያ ውስጥ የሚገኙ ታዋቂ ሰዎች ትዳራቸውን የፈቱት በታዋቂ ሰዎች ንግግር ጀርባ የሚወሩ ትላንት አብሮ ነበር፣ ትላንት ትዳር ነበረው የሚሉ ክሶች አብሮ ይነሳሉ። ከዛ የተነሳ ትዳራቸው ሲንኮታኮትና በሶሻል ሚዲያ ተራወሬ ነገሮች ሲቀዛቀዙና ለአንዴና ለመጨረሻ ጊዜ ወደ ፍቺ ሲያመሩ ያየነውም ጉዳይ ነው። ይህንን ተከትሎ ነው ታዲያ ሉላ ገዙ በድብቅ ነገሩን ለመጨረስና አዳዲስ እንቅስቃሴዎችን መጀመሯን በየሶሻል ሚዲያዎች እየወጡ ያሉ መረጃዎች ያሳያሉ። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግና ከ200 ሺህ በላይ ተከታይ ያለውን ዋናውን ቻናላችንን እኔን ደግሞ አዲሱን ቻናል ሰብስክራይብ አድርጋችሁ በየጊዜው የሚለቀቁ ቪዲዮዎች እንዲደርሷችሁ የደወለ ምልክቷን በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ያዝናብላችሁ መረጃ ይህንን ይመስላል። በቀጣይ አዲስ መረጃ እስከምንገናኝ ድረስ ፈጣሪ አገራችንን ሰላም ያርግልን። በየቦታውና በየሀገሩ የሚሞቱ ወጣቶችና እናቶች እንባ እንዲታበስ ሁላችንም በፈጣሪ ፊት በጸሎት እንቆይ መልእክታችን ነው። በቀጣይ መረጃ እስከምንገናኝ ድረስ ባላችሁበት ሀገር ሁሉ በሰላም ቆዩ እላችኋለሁ።